ዲቻ ሊስትሮ ወደ ስራ እየገባ ነው። እንደምትመለከቱት አንዱ የተሰራው የዲቻ ሊስትሮ ማለት ነው ወደ ቦራ እየወሰድነው እንገኛለን። እየተጫነን ያለው ዲቻ ቦይስ ደግሞ ከኔ ጋር አሉ። አሁን የዛሬ ስራችን ማለት ነው የሚሆነው ምን እንደሆነ ታውቃላችሁ? ሶስት ልጆች ማለት ነው ሊስትሮ የሚሰሩ መንገድ ላይ አምጥተን ሙሉ የ24 ሰዓት ስራ ልንሰጣቸው ነው። ለሶስቱ ልጆች 8 ሰዓት ሙሉ ቁጭ ብለው እዚህ እንዲሰሩ ያለምንም ጭንቀት ማለት ነው ስራ እድል ልናመቻች ነው። ጋይስ የትልቅ የሆነ ነገር ነው። አንዴ መስታወቱ ሎክ ላድርገው። አንዴ መልሰው እስቲ ወርታች መልሰው በቃ ቆይ አንዴ ወደ ላይ ማለት አለባት እሷ። ጋይስ እንግዲህ እንደምትመለከቱት ይሄኛው ወደ ቦራ ነው እየጫነ ያለ ነው። ወደ ቦራ ነው የሚሄደው። ይሄኛው ደግሞ እዚህ ጋር ነው የሚሆነው which is እማዋ ማለት ነው። ሜክሲኮ ነው የሚገኘው። ሶስት ልጆች ወደዚህኛው ሊስትሮ እናመጣለን። ሶስቱ ልጆች የየራሳቸው ሰዓት ይኖራቸዋል። 8 ሰዓት። እማዋ እንግዲህ 24 ሰዓት ነው የሚሰራው። ሱፐር ማርኬት ነው። የፈለጋችሁትን ግሮሰሪ መግዛት ትችላላችሁ። that means ሶስት ልጆች ደግሞ እማዋ በእማዋ እየተከፈሉ ለ24 ሰዓት ሙሉ ይሰራሉ ማለት ነው። ይህ ማለት የሶስት ልጆች እንጀራ ከፍተናል ማለት ነው። እሺ ቦራስ እንደገና ተጨማሪ ሶስት ልጆች የስራ እድል አመቻችተን የሊስትሮ ስራ እናስጀምራቸዋለን በዘመናዊ መንገድ ማለት ነው። ዲቻ ቦይስ ደግሞ የታሪክ የሚሰሩት ይሆናሉ። ዛሬ እነዛ ልጆች እንድንመርጥ ያግዙኛል። እኔ የምፈልገው ምን እንደሆነ ታውቃላችሁ? በደንብ የሚሰሩ ጠንካራና ታታሪ የሆኑ ልጆች ታውቃላችሁ፣ ጓደኞቻችሁ። ስለዚህ የእናንተ ጓደኞች ምን እናደርጋለን? በቲክቶክ ሰሙና እኛ አስገቡ ምናምን ያልኩ በቃ እንሄድና ማለት ነው ጎበዝ የምትሏቸው ጓደኞቻችሁ ስራ እድል እንፈጥርላችኋለን ማለት ነው። በጣም ብዙ ብር መስራት ይችላሉ እዚህ። እሺ የራሳችሁ ህይወት ቀይራችሁ የጓደኞቻችሁ ህይወት ትቀይራለች። እታባት ያዘው ጀግና እወዳችኋለሁ። እሺ አሁን እቺን እንጫናት። ችግር የለውም። አሪፍ ያለች ስታስፈራተ። አረ እንዳይወጣ ነገር እንዳይገለበጥ